ማለት ነው። በመሳሪያ የሚሞተው በምን የሚሞተው ሳያንሰው ሰው እርዳታ የማይደርስለት ሆኖ መንገድ ተዘግቶበት ጦርነት ተፈጥሮበት እየሞተ ነው ያለው እና ይሄንን እየደገፋችሁ ስላላችሁ እንድታውቁ ነው። አውቃችሁ ከሆነ ነው ምን እናደርግላችሁ እንጸልይላችኋለን። ምንችለውን ያህል እንግዲህ ፊት ለፊታችሁ ቆመን ደግሞ እናስቆማ ዩነት ያመጣል ብሎ የሚያስብ ሰው የችግር የሆነ እንደሆነ ማወቅ አለበት። አንዱም ያለውበት እዚህ የምናገርበት ዓላማ ይሄ ነው። አዌርነስ መኖር አለበት። you have to be aware ነው። እዛ ሄጄ ቁጭ ስላልኩኝ ምን ይሆናል ይጎላል። መተህ እኔ ጋር ቁጭ ስላልክ እኮ ነው ያጎላል። መተህ እኮ የምትሰድበኝም እየሰደብከኝ የምታሞግሰኝም እያሞገስከኝ ነው አያና የሚባል ሰው ማታውቁትን ማወቅ የጀመራችሁት። ሌላ ማንም የማያውቀው ሰው በእውቀትም በማንነትም በአስተሳሰብም በኤሊኩዌንሲ ምንም ጋር የማይገባ ለመንግስትም ለሀገርም ይሄን ሀሳብ ሰዎች እንዲያስተናግዱ የምትሄዱ ሰዎች አላችሁ። በጣም ነው አፕሪሺየት ማድረጋችሁ። በቻልኩት ሳይ ላይክ አደርጋለሁ፣ ኮሜንቶቻችሁን እንደዛ አደርጋለሁ። ለምን እናንተ ናችሁ እንድትሰፉ እንድበዙ የምፈልገው። መፍትሄ እናንተ ናችሁ፣ ለእኔ እናንተ ናችሁ መፍትሄ የምታመጡ እንጂ ጦርነት ይቀጥልልኝ የሚል ፍላጎት ውስጡ ይዞ መመካከርና ውይይት ፈረሰ ሲባል ደስ የሚለው ሰው ሄጄ ምን ነካህ ብዬ አልመክርም። እሱን ለመምከር እዛ ተቀምጬ ቁጥር ነው መሆኑ እና እኔ ማንም ጋር ቁጥር መሆን አልፈልግም። ስንት ቦታ ቁጥር ናችሁ? እስቲ ሂዱና እዩ። ማን ነው ፎሎ የምታደርጉት? የነማን ቁጥር ናቸው? ከባድ እኮ አይደለም። ከዚህ እስቲ ስትወጡ አካውንታችሁን ሂዱና የራሳችሁ የቲክታክ አካውንታችሁ ፎሎ የምታደርጓቸው ፎሎዊንግ የሚለውን ክፈቱትና who are you follow የማን ቁጥር ናቸው? እኔ በቅርብ ጊዜ 100,000 አልፌያለሁ። አሁን 100,000 ቁጥር ሆናችሁልኝ መታችሁ አብራችሁኝ ሆናችሁ ፎሎ አድርጋችሁኝ እዚህ ሩም ውስጥ ቁጥር ትሆኑልኛላችሁ። በሚሄድበት ቦታ ቁጥር ትሆኑልኛላችሁ። ቪው ታደርጋላችሁ። እኔ የምናገረውን ነገር ወደ ላይ ፕሮፓጌት ታደርጋላችሁ። ካልወደዳችሁት ደግሞ እሱኑ ትጥላላችሁ፣ ታወጡኛላችሁ ማለት ነው። ዛሬ እኔን ሄዳችሁ አንፎሎ ለማድረግ ቀላል ነው። አንፎሎ ማድረግ አለቀ አይደለ? ቀላል እኮ ነው። ግን የማን ቁጥር ለመሆን ወስናችሁ ነው ያላችሁት? እናንተ ጥላቻን የሚያስፋፉ ጦርነት ባልቆመ ብለው ቀንና ሌሊት ምክክር ሲሆን ሀዘን የሚገባቸው፣ ውይይት ሲሆን ሀዘን የሚገባቸው፣ ጦርነት ተመልሶ ሪዚዩም ሲደረግ ሰዎች ደም መፍሰስ ሲጀመር ተነስተው እንደገና የሚደምቁ ቅባት ተቀብተው ባዝሌናቸውን ተቀብተው መጥተው የሚዘፍኑብን የሚጨፍሩ ሰዎችን ቁጥር ናችሁ ለነሱ። እዚህ ውስጥ ካላችሁት ራሳችሁን በግላችሁ ነው የምትፈትኑት። ሂዱና አካውንታችሁም ይሄኛውንም ዳሜ አካውንት ካላችሁም ሌላ አካውንታችሁም ግቡና የማን ቁጥር ነኝ እኔ? ለማን ነው እያበዛው ያለሁት? የማንን ድምጽ ነው የማሰፋው? ሲጠራኝ እሺ ብዬ የምገባለት የምሮጥለት የምላክለት ሀሳብ ነው፣ ሰው አይደለም ብላችሁ ባይዘ ግለሰብ አይደል። ያንን ሀሳብ ነው የምትደግፈው ማለት ነው። ያንህ ማለት ነው አንተ you are that አይደለም። እኔ እኮ በሐሳቤ ምናምን ነው you're not። ውሸት ነው። ሰው የሚያደርገው ነገር ነው። ኖሌጅ የሚባለው አርጋችሁ ስታሳዩት። እዚህ ጋር ቁጭ የፈለገ ነገር ልተነትንላችሁ ይችላል። እውቀት አይደለም እሱ። እውቀት ነው የሚባለው መሬት ላይ ወርዳችሁ ስታደርጉት ነው አይደለ? እና መበጣበጣችንን መጣላታችንን ስንት ነገራችንን የሚፈልጉ ሰዎች የምታበረታቱ ከሆነ እንግዲህ እሱ እየሰፋ ይሄዳል። የዘራው ነው የሚታጨደው። እውቀት ነው የምትፈልገው ነው። ስንት የሚያስተምሩን ሰዎች እኔ ቁጭ ብዬ ስንት ሰዓት የምሰማቸዋለሁ። 20 ሰው ይዞ ቁጭ ብሎ 20 ሰው 40 ሰው ይዞ ቁጭ ብሎ በጣም በሚገርም ሁኔታ ማለት ነው የሚገርም ቫልዩብል የሆነ በሰውም በእግዚአብሔርም ዘንድ እንደው በጣም ደስ የሚባል ነገር የሚናገሩ ጦርነትን የሚጠየፉ ህዝቦች ተከባብረው እንዲኖሩ የሚፈልጉ ሰዎች 10 ሆነው 20 ሆነው ቁጭ ብለው ያወራሉ። ማንም አይሄድም አይደለ? መጥቶ እዚህ ላይ የፈለገውን አይነት ለሰውነት የማይጠቅም ለአእምሮ የማይጠቅም ለነፍስ የማይጠቅም ለሀገር የማይጠቅም ነገር ሲታየስ ግር ብለን እንሄዳለን። እኔ አልሄድም፣ የለውበትም። አሁን ላኪን ሬስት ሹር በኩራት ልነግራችሁ እችላለሁ። እስቲ ስለራሳችሁ እንደዛ በኩራት መናገር ትችላላችሁ። ቻሌንጅ ላደርጋችሁም ነው የገባው። ነገና ከነገ ወዲያ ዲቴል የሆኑ የፖለቲካል ሩሞች ይኖሩናል። ሰዎችን አስገብተን እንነጋገራለን። ባለፈው የጀመርነውን ነገር የምንወያየው ነገር ይኖራል። ዛሬ ግን ሜን እንደዚህ ትንንሽ ኮመንቶችን ተነጋግረን አጠር አድርገን እንደተለያዩ ቻሌንጅም ላደርጋችሁ እፈልጋለሁ። ህጻናት አይደለም
ቻሌንጅ አድርጋችኋል። ሰው ራሱን ነው የሚቀይረው። ራሱን ነው እንትና በተቀየረች እሷ እኮ እንዲህ ያለች እሱ እንዲህ ያለ ንፋስ የሚስበኝ አይደለሁም። እኔ እንደ አንድ ሰው የራሴን ምርጫ ነው የማደርገው። ምርጫችሁ ምንድን ነው ሆኖ ያገኛችሁት? ግቡና ከዚህ ይሄን ሩም ስንዘጋ ግቡና አካውንታችሁን እዩት። የነማን ቁጥር ናችሁ? ኧረ ከዚህ ገና እንደወጣችሁ ኦልሬዲ አሁን ባኮናችሁ የምትሰሙ እዚህም ውስጥ ያላችሁ ከዚህ ስክሮል አድርጋችሁ የት ነው ስትደርሱ የምትቆሙት? ጥሟችሁ ቁጭ ብላችሁ አይናችን ቲቪ እንደተቀመጠ የትኛውን ነው የምትወዱት? የትኛውን ነው የምትፈልጉት? የትኛው ላይ ነው ጊዜ የምታፈሱት? እና እሱን ጊዜ እያፈሰሳችሁ እሱን ፕሮፓጌት እሱን እንዲሰፋ እያደረጋችሁ እኮ እኔ እኮ እዛ ሄጄ አንተ ደደብ ብዬ ጻፍኩኝ ወይም ደግሞ አንቺ ግን ምን ነካሽ ብዬ ጻፍኩላት ነው ደጋፊ ነህ። አንቺ ግን ነካሽ በል ስደብ ምከር ምን በል የኮመንት መካሪ ነው። ነጥብ ነው ቁጥር ነህ። ዩአር ቁጥር ነህ። ፎሎወር ነህ። ሩም አድማቂ ነህ። ቁጥር ነህ። የምትፈልገው እሱን ነው። እሱ ነው የሚሰፋው። መሬት ላይ ይወርዳል። እዚህ ላይ ያለ ነገር መሬት ላይ አይወርድም የምትሉ ሰዎች ካላችሁ አይማ ኢንተርኔት ላይ ዝም ብለን የምንጫወትበት ቦታ ነው የምትሉ ካላችሁ ንቁልኝ፣ በፈጠራችሁ ንቁ። that's not the case። እዚሁ ተጋግሮ እዚህ የተጀመረ ነገር ነው መሬት ላይ እየበጠበጠ ያለው። ዛሬ እዚህ ላይ ጥሩ ነገር ብንጀምር ነገ አይናችሁ እያየ በወራት ውስጥ መሬት ላይ የሆነ ለውጥ እናያለን። እስካሁን በምንሰራው ነገር ራሱ ትንንሽ የምናያቸው ነገሮች አሉ። አብረን ሆነን የጋራ ነገር እዚህ ላይ የሚጀምር ስንት ሪቮሉሽኖች ስንት ነገሮች ናቸው የሚደረጉት ዓለም ላይ የሚደረጉ። እኔ ስልኬ ላይ ዝም ብዬ እዚህ ገብቼ መዟዟርና ወሬ ማየት እንደው መጫወት ነው እንጂ የምፈልገው ቁም ነገርማ በስልኬ አልሰራም። እኔ ቁም ነገር የምሰራው ዌር ሃውስ ውስጥ ወይ መኪና ላይ ወይ እንትኑ ውስጥ ምናምን በጉልበት የምሰራ ነኝ እንጂ እኔ ሲቪላይዝድ በሆነ ደረጃ ኢምፓክት ማምጣት የኔ አስተሳሰብ ደረጃ አይደለም ካላችሁ እሱ ችግር የለውም። ማህበረሰብ ነን፣ ሁሉ ሰው እኩል አያስብም። ግን ማሰብ ለምትችሉ አሁን የምናገረው ነገር እየገባችሁ ላለ ሰዎች ራሳችሁን ቻሌንጅ አድርጉ። በጋራ ቻሌንጅ አይደረግም። የሰው ልጅ ስነ ምግባር በጋራ ቻሌንጅ አይደረግም። እኛ አሁን ኖ ዋር ይጃለን። ይሄ ምኑ ነው ያስጠላችሁ? ለወሬ ደስ ይላል። እውነት ነው ይቁም ጦርነት በቆመ ኖ ከንፈር መምጠጫ አይደለም። ኃይል ነው ይዘን ያለ ነው። this is power። እጅህ ላይ ያለው ፓወር ነው። እኔ እጅ ላይ ያለው ፓወር ነው። አንድነት ነው። አብሮ መስራት የምንችልበት ነው። ሀሳብ ማስተላለፍ የምንችልበት ነው። ኢምፓክት ማምጣት የምንችልበት ነው። this is power። ግሎባላይዜሽን እየተመራ ያለው በኢንዲቪጁዋልስ ነው። በእኔ በአንተ በአንቺ ነው። ከዚህ በፊትም ተነጋግሬያለሁ። ይሄ ፓወር ነው ይዘን ያለ ነው። ኖ ዋር አብረን እንበል እያልኳችሁ ነው። ይቁም ጦርነት ዊዛውት ፕሪኮንዲሽንስ። መንግስት በድሮን የሚመታውን በሜካናይዝድ ሁኔታ የሚያደርገውን አማራ ክልል ላይ ያለው ኦሮሚያ ውስጥ ያለውን ከወላጋ ያለውን ነገር ከጦርነት ያውጣ። ሲዝ ፋየር ይቁምልን። አንፈልግም። እየሞቱብን ነው። ሰው ከጦርነት ከረሃብ ከዚህ ከመሞት ይውጣልን። እንደኔው ነፍስ ያለው እንደኔው የሚመታ ልብ ያለው 9 ወር ተረግዞ የተወለደ ነው እየሞተ ያለው። do not detach yourself emotionally detached ነን ያለነው። የሆነ ቪዲዮ ስናይ ግን አንዲት እናት አዲስ አበባ ውስጥ ብለህ ታለቅሳለህ። ከዛስ 90 50 100 200 ሺህ ሰው ሞተ ሲባል ወሬ ነው ቁጥር ነው ዝም ብሎ ነው የሚያልፈው በጭንቅላታችን ላይ። now we have to come to reality። ሪያሊቲው ይሄ ነው። ጂኦግራፊካሊ የተለያየ ቦታ ተቀመጥን እንጂ ልክ እንዳንተ ምቾት የማይጠላ የራሱ ልጅ ቤተሰብ እናት አባት ያለው ህመም የሚሰማው የሆነ ቁጥር አይደለም እየሞተ ያለው። ኢንዲቪጁዋልስ ናቸው። ሂውመን ቢንግስ ጀስት እንደኔ እንደናንተ። ሚንዋይል እኛ ምንድነው የምንሰራው? ይሄን የሚያክል ኃይል ይሄን የሚያክል የሚያስተሳሰር ነገር አብረን የምንሰራበት ነገር እጃችን ላይ ይዘን ማለት ነው። ምንድነው የምናደርግበት? ገብተን እንኳን ልንማርበት እንኳን ለሀገር ሊጠቅም እንኳን ሊረዳን አይደለም አንድ እንኳን ፍሬ ነገር የሌለው ወሬ ያለበት ቦታ ላይ ሄደን ቁጥር ነው የምንሆነው። እሱን ነው ገብተን የምንሰማው። እሱን ነው የምናዳምጥ። እዛ ነው በቃ ስንስቅ በቃ በስንት ዓመታችን ነው? የ16 ዓመት የ12 ዓመት የ11 ዓመት ልጅ ነው ወይስ ትልልቅ ሰዎች ነን? አይ ሬከን እዚህ ጋር ከ20 ዓመት በላይ ያለው ሰው ነው እንግዲህ አየዋለሁ ብዙ ጊዜ ሬሾን። ትልልቆች ነን እና በዚህ እድሜ ይሄን የሚያክል ኃይል እጃችን ላይ ያለ ይሄን የሚያክል እውነት እጃችን ላይ ያለ ጦርነት ይቁም ማለት ምንድነው ጥፋቱ እንዴ? ኦላኮ ትክክለኛ የፖለቲካ ሐሳብ የሚያራምደው ነገር የሚያምንበት ነገር አለ። ተስማማንም አልተስማማንም የፋኖ ትግል ወይም ደግሞ አማራ ክልል ላይ ያለ ህዝባዊ ኃይል የሚባለው የታጠቀው ኃይል እኮ የራሱ የሚያምንበት ነገር አለ። የሚታገልበት ሐሳብ አለው። ሐሳቡን ይተው እኮ እያልኩ አይደለም። ኦላም ሆነ እንትንም ሆነ መንግስትም በራሱ የሚያምንበት ትክክለኛ ህገ መንግስታዊ ነው የሚለው የራሱ መብቴ ነው የሚለው ነገር እኮ አለው። ይተዋል አልንም እኮ
መገዳደሉ ይቆምልን ያለው እነሱ መገዳደላቸው ልጆቻችን መገደል እናቶች መገደል ሰው መራብ እርዳታ አለመድረስ ይሄ ነው የተረፈው እና ይሄ ይቆም የሚለው ሐሳብ እዚህ ላይ አብረን መቆም ካልቻልን ምን ላይ አብረን እንቆማለን ነው እና ትንሽ ነቃ እንድንልም ስለምፈልግ ነው እቺን ማነሳው እስከ ቅርብ ጊዜ ድረስ እኔ ራሱ ምንም አይመስለኝም ነበር ዝም ብዬ ነው ፎሎ ምናምን አድርጌ አዳምጬ ስልኬን አጠፋውና ከዛ በኋላ ለኔ ኑሮ ማለት እዚህ ጋር ገንዘብ የምሰራው ኑሮዬ ላይ የማደርገው ልጆቼ ላይ የማደርገው በጣም ሰልፊሽ የሆነችው እቺ ጠባቧ ላይ ነበር ትኩረቴ ከዛስ አይ በስልኬ ገብቼ ዝም ብዬ ዓለምን አይቼ ታዝቤ ውይ ገርማል በስመ አብ ግፋቢል ትንሽ ከፍቶኝ እንደው በጣም ያለፈ ነገር ባደርግ ትንሽ ገንዘብ ሳንቲም እርዳታ ነገር አደርጋለሁ ዳሰት ከዛ ተመልሼ የራሴ ምሽግ ውስጥ ቆምኖረው መጥቶ እኔ ጋር እስኪደርስ ድረስ የኔ ቤተሰብ የኔ እናት የኔ ልጅ የኔ ወንድም የኔ ሰው ካልተነካ ቅር አይለኝም አይሰማኝም እና መጥቼ እዚህ ኦፍ ኮርስ እናንተ ቦሪንግ የሆኑ ሰዎች እዛ ቁጭ ብለው ስለ ሰላም ስለምናምን ሲያወሩ መስማት አልፈልግም እኔ የምፈልገው ገብቼ እብዶቹ ኮኮ ሲያርጉ ቃሲያንኳኩ ምናምን ፈገግ እላለሁ በቃ ትንሽ ቀለል ይለኛል ከኔ የሚባሳለ ለከብዬ በቃ ፈገግ ብዬ ተመስገን ጌታዬ ወደ ኑሮ ይመለሳል ሳንቲም ወደ ማምረት ወደ ራሴ ሰልፍሽ ወደ ምሽጌ ማለት ይመጣል የሚገርማችሁ ነገር ዛሬ አንተ ምሽጌ ያልመጣ ነገር ነገ ይመጣል ነገ እናትህ ወይ አክስትህ ወይ ወንድምህ ወይ ከዘነህ ወይ አንድ ነገር ሲሆን መጥተህ እንቧ ስትል እዚህ ማንም አይሰማህም ለምን ኦሬዲ ውስጡ የነበርክበት ያዘጋጀኸው ያደራጀኸው ነገር አለ ምንድነው እሱ ቅዠትን ቧልትን ሹፈትን ይሄ ወሬን ተረትን ምናምን ተከትሎ ሄዶ አፍከፍቶ ሰምቶ ከዛ ዘግቶ መውጣት ስልክን ኢንተርኔትን እጅ ላይ ያለን ዲቫይስ እንደ ምንም እንደማይረባ ነገር መጠቀም ካልቸር ቢልድ አድርገሃል ማለት ነው ነገ አንተ ጋር ሰው መቆም ሲያቅተው ምንም ማድረግ አትችልም ኦሬዲ ካልቸሩን አልተዋጋም እና ዛሬ እየጠራኋችሁ ያለሁት ካልቸራችንን ሪሴት እናድርግ ኢንተርኔት ላይ ያለውን ኦንላይን ያለውን ዌብ ላይ ያለውን ካልቸራችንን ሪሴት ማድረግ አለብን ይሄ ፓወር ሶርስ ነው ይሄ ህዝብ አንድ የሚሆንበት አብሮ የሚሰራበት የምንተማመንበት የምንቀራረጽበት ብረትን ብረት ይስለዋል የምትሳሳልበት ነው ካንተ የዶሎዶመ ጋር ምን ትሰራለህ ማለት ይሆናል ብረትን ብረት ነው የሚስለው ካንተ የተሻለ የምትማርበት ነገር ቻሌንጅ የምትደራረገው የምትፈልገው ነገር አንተ እንዲያፈራ የምትፈልገው ነገር ያለበት ቦታ ሄድቆም እዛ ነው የሆነ ነገር የምታየው ሰው መርዳት የሚፈልጉ ሰዎች አሁን ብዙ ሰዎች አሉ እዚህ ላይ ሰው የሚረዱ ጥሩ ነገር የሚያደርጉ ደግነት የሚሰሩ ብዙ ነገር የሚያደርጉ እነሱን ሄጄ ማየት ፈልጋለሁ በእውነት እነሱን ሳይ ምን ሆናለሁ ኢንስፓየርድ ሆናለሁ እኔ እንኳን ከገንዘቤ ላይ እንደዚህ ለምን አላረግም ለአንድ ሰው እንኳን እንዲባረክ አንድ እንኳን እናት የሌለው ብዬ ገፍተው ወደዛ አይነት አስተሳሰብ ያስገቡኛል ስለ ምክክር ስለ ሰላም ስለምናም የሚያወራ ሰው ስትሰማስ ገፍቶ ወደ እንደዛ አይነት አስተሳሰብ ያስገባሃል ቁጭ ብሎ ወሬና ቧልትና መሰዳደብ ስትሰማ እዛው ነው የሚያስገባ ሌላ የት ያስገባል ታዲያ ከዛ ውስጥ ራሳችንን ነው መምረጥ መጾም አለብን ጾም አስፈላጊ ነው መጾም አለብንና አንዳንድ ጊዜ እኔ ራሴ ላይ ነው የምወስነው ሰው ሁሉ ሲገባ አይደለም የሚገባው እኔ ብቻዬን ነው የምገባው ከዛ ነግራችኋለሁ የት እንዳለው ካልፈለጋችሁ እዛው ትሆናላችሁ አንድ ኑሮ ነው የምትኖረው ባይዘው ስትቀበርም ያንተ ቀብር ነው እንጂ ማንም ሰው ከጎንህ መጥቶ ልግባይ ብሎ ውሸታቸው ነው እኔ ልግባ ይላሉ ብለቋቸው አይገቡ ይመለሳል አንድ ራስህን ነው የምትኖረው ለራስህ ስራ ነው ተጠያቂ የምትሆነው በጋራ ጥሩ ነገር እንደስራ ሲባል ራስን መፈተሽ ጥሩ ነው ምን እያደረኩ ነው የብሔረሰብ የፖለቲካ ውስጥ እኔ የምን አካል ነኝ የጥፋት አካል ነኝ የሞት አካል ነኝ የመገዳደል የጥላቻ አካል ነኝ ሐሳብንና መፈቃቀር ላይ ያለ ትክክለኛ የሆነ ጀስቲስ ያለበትን ነገር መጋፋ መጣላ አካል ነኝ እኔ ማን ነኝ ብሎ ራስን መጠርጠር መጠየቅ ጥሩ እኮ ነው በሀገር ደረጃ እኔ ማን ነኝ በብሔሬ ደረጃ ምን ማን ነኝ በፖለቲካ ውስጥ ማን የቱን ነው መደግፈው የቱን ነው ማበረታተው የት ነው ቆም ያለሁት ብሎ ራስን እነንተና እንዴት ናቸው እነማን እንደዛና ያናየት አሉ እነማን ነው እኔ የት ነው ቆምኩት where do I stand ብሎ ቼክ ማለት ዛሬ I ask you ጦርነት ይቁም ኢትዮጵያ ላይ ጦርነት ይቁም የሚለው ድምጽ ጋር ነው እናቆሙ አያና ጋር ለመቆም አይደለም አያናን አልወደውም አያና እንደዚህ ባይዘው ፒፒ ነው ምንድነው ገለመሌ ነው ፒፒስ በሆነ አይደለም እንጂ እንደው ፒፒ በሆነ ቆይ ሰው what
ፒፒ የሆኑ ሰዎች መጥተው ፒፒ ነን ሲሏችሁ ለምን ፒፒ ነው አትሏቸው? So what? ፒፒ በሆን እኔ አንተና አንቺን ለማስደሰት ብዬ የሆንኩትን ነገር ደብቄ ልመጣ? Who do you think you are? In reality እውነት ቻሌንጅ እንደራረግ ነው። እኔ አሁን እንደው ፒፒ ሆኜ ወይም ካፋ ሆኜ ወይም አባው ሆኜ ወይም የሆነ ድርጅት ውስጥ ኖሬ አንተን ወይም አንቺን ለመደበቅ ብዬ ያልሆንኩትን ነኝ ብዬ ዋሽቼ የምመጣ ሰው ነኝ? እንደዛ ስታዩኝ እንደዛ ነው የምታዩት? እኔ ላይ ደካማ ነው በዛ ደረጃ። ፒፒ የሆንኩኝ ቀን ፒፒ ነኝ ብዬ ነው የምመጣው። ከዛ እንደ ፒፒ ይዤ እንደ ፒፒ አናግርሃለሁ፣ እንደ ፒፒ እንግባብ፣ ምንም ችግር የለም። አባው ሆኜ ወይም ኦላ ሆኜ የመጣውን ቀን እንደዛ አናግርሃለሁ። ምንም አይቀየርም፣ ለምንም አልመለስም። ምንም ማንም ፈርጭ ካልሆንኩ ደግሞ አይደለሁም የሆንኩ ቀን ደግሞ ነኝ። ሶፋት በቃ ጠረጠርኩኝ እንትን ነው ምንም እዚህ ፊት ለፊት ያለውን መብላት አልቻልኩም። that's the reality is እዚህ ጋር አያና ይሄም ፖለቲካ እያለ መጠርጠር፣ መመርመር፣ መሰለፍ፣ መቆም እየቻልኩኝ ሁሉን ትቼ እስቲ ሰላሙን ነው የሚያዋጣን እዛ ጋር ነው አብረን እንቁም ስላችሁ እኔ ነው ነገር ለመለጠፍ አትራውጡ። don't do that። ወሬ ግዱከና ኦቢኤን ይረጥያችሁ ኮዲ ተረቲሞ ጥኖ ኡታሉ ጀተንስ ጅርቱ ማሊፍ ኦቢኤን እንጠጤ ማሊፍ በከከነ እንደነ የተኒ ነጋፈዳና አከነመቶኮት ኦኬ አከዶ ፋቲ ገሩ ነመዱበት ደመኒ ዋሃሰውኒ ኑራይ ነይገሙ ነመጉ ጉዳዳ ሰነጋ ከጆሌ ጥኖ ሲንጎዳቲና ኢርሞ ስፔሻሊ ወሬ አከስ ጎዳታን እናናርጋ ኮታቲ አያና ማሊፍ አከስ ጎቴ ጀዲቲ ዴቢ ከፉዳዱ ማሊያከ ኒቲ ገንደ ከሰ ዴሙ ያና ዱበጠጤ አያናን ከነ ዳሰናፍ ከነ ዴሙ ይወጭም that's not unbecoming. don't do that እኔ ማደርገው ነገር ማውቅ ምክንያት ያለኝ ማንንም ማልፈራ ለማንም ብዬ ውሸት ማልናገር ሰው ነኝ። ምን ነግርህን ነገር ነግራለሁ አላመንክ ቀን that's it። አሁን ጦርነት ይቆምባይ ነኝ። ፒፒህንም ያዝ፣ ካፋውህንም ያዝ፣ ፋኖህንም ያዝ፣ ኦላህንም ያዝ። good for you, keep it። ማንንም አይነካብህም። አያና ሊወስድብህ አይደለም የመጣው። የሚሞተው ሰው ይቆምልን። no war እሱ ላይ እንስማማት። ፒፒ ደግፈህ እኮ no war ማለት ትችላለህ። የራስህ የምትደግፈው መንግስት ጦርነት አቁም በለው። ኦላ ደጋፊ ከሆን ከምትደግፈውን ኦላን የሚሰማህ ከሆነ ጦርነት አቁም በለው። ፋኖዎችን ወደ ንግግርና ወደ ምክክር ኑ በላቸው። ሻለቃው አሁን አዲስ አበባ ትልቅ ከተማ ስለሆነ የህዝብ መጎዳት እንደዛ እንዳይፈጸም አዲስ አበባ ውስጥ አንገባምና ከዛ በፊት በንግግር የሚፈታበት መንገድ ስላሉ መሬት ነው የተገለበጠው። በጣም ገርሞኝ ነበር ማለት አንዳንድ ትንሽ ፖለቲካ እንደሚያውቅ ሰው ማክት የሚያደርጉ የነበሩ ሰዎች እውነቱ ወጥ ምንድነው ይሄንን ያህል የሰው ልጅ ህይወት ሞት ያስደስታችኋል? ደም ከዚህ ይሸጣችኋል? ውጭ ቁጭ ብላችሁ አረብ ሀገር አሜሪካ ተቀምጣችሁ ይሄን ያህል ደም መጠማት አሳፋሪ ነው፣ በጣም አሳፋሪ ነውና በዛ ደረጃ አንነጋገር። እኔ ጦርነት ይቁም ባይ ነው። ከዛ በኋላ ከጦርነት ውጪ የሆነ ፖለቲካ ሲመጣ የፈለኩበት ቦታ ላይ ገብቼ ለምን የራሴ ፓርቲ አልመሰርት? በጽናት መታገል እኔ ከማንም ጎን ቆሜ ማሸበሸብ አይደለም። በጽናት መታገል ያላመንኩበትን ነገር ደግሞ አላደርግም። ለገንዘብ አይደለም መሰራ ገንዘብ የራሴን ገንዘብ ሰርቼ የምኖር ሰው ለምንም እጨንሶ አሁን እየጠራኋችሁ ያለሁት የህፃናትና የሴቶች የአዛውንት አረጋውያን መገደል፣ መሞት፣ በረሃብ ማለቅ፣ በድሮን በጥይት ባገኘበት ኬላ ዘግቶ ሁሉም እየዘረፋቸው አግቷቸው ብር እየጠየቀ እንደፈለገ እየተደረጉ ነው በሁሉም አቅጣጫ። ከሁሉም አቅጣጫ ይቆምልን ጦርነት። እዛ ጋር መገናኘት እንችላለን ብዬ አምናለሁ። ጤነኛ አእምሮ ላለው ሰው ማለት የፖለቲካ ፍላጎት ግዴታ በጦርነት ብቻ አይሳካም። ኢህአዴግን የሚያክል መንግስት የወደቀው አሁን ፈርሶ አሁን ያለው መንግስት የመጣው እንዴት እንደሆነ ታውቃላችሁ። አንድ ጥይት ሳይተኮስ ነው የተስማማ አንድ ሐሳብ ያለው ወጣት ስለነበረ ህዝብ ስለነበረ የሚያስፈልግ ነገር ካለ ጥያቄ ካለ እንድትመልስ ትችላለህ። አሁን ግን በትንትንትን ያልከነ እብድ የበላው በሱ ነው። ውሸትህን መተህ ሚዲያ ላይ ታደምቃለህ እንጂ አንድ አረፍተ ነገር ላይ ማትስማሙ ናችሁ። አንድ አረፍተ ነገር ላይ አንድ ድርጅታችሁ አምጡ ይፈተሽ። ከፒፒ መንግስት ከሆነው ከፒፒ ጀምሮ ኦላብል ፋኖብል ሁላችሁም ናምጣ እስቲ አለቃ ባለቃ ተለያይታችሁ በመንደር በሰፈር የሚለያይ አንድ ሐሳብ ላይ የት እንደምትሄዱ ማኒፌስቶአችሁ ሐሳባችሁ ላይ ብትንትንትን የምትሉ ናችሁ። እና ጠመንጃ ስለያዝክ ብቻ ጠመንጃ ነፃ ያወጣል። ይሄ ሐሳብ ነው አንድ ሊያደርግ የሚል ፋኖ ለቀቅ ተለኛለ እንዴ?
እኔ የአማራን መናገር አትችልም እንትና የሚባለው ነገር የለም። ተገንጠልና ሀገር ሁን። ከዛ በኋላ እንደ ጎረቤት ሀገር አሁንም አለቅም። እንደ ጎረቤት ስለ ኤርትራ አወራ የለም። በምንድን ነው የምትተርፈው? አወራለሁ፣ ስላንተ አወራለሁ። ሞኝ ናቸው። ይመለከተኛል። ህዝቤ ነው፣ ሀገሬ ነው፣ ይመለከተኛል። ምንም ብትሉ ምንም የምንፋታው ነገር አይደለም። ይልቁን አብረን ቆመን ከህዝባችን ላይ ሞትና አስቆም። እሱን አብረን ማድረግ እንችላለን። ነገም የምንኮራበት ነገር ነው። ነገ ኖ ዋር ብለን እንደዚህ ብለን ተደራጅተን ህዝባችን ሀገራችን እያለቀ የነበረውን ይሄን ለውጥ አደረግን ብለን ለሰውም ብንነግረው እርስ በርስም ብናወራው ብናስታውሰው ለልጆቻችንም ብንነግረው የሚያምር ቀን መተራረጃችንን ብቻ የምንስል ነበርን። ሰላም የሚፈልግ ሰው ሲመጣ እናሳድድ ነበር ብለን ብናወራ ያሳፍራል። ሰው ስለኛ ቢያወራም ያሳፍራል። እና እንደዛ ነው እየኖርን ያለ ነው። አሁን ያለ ነው እዛ ነው። ጦርነቱ እንዲቆም ብጥብጥ እንዲቆም ወደ ምክክር እንዲመጡ ቀና ደፋ በሚባልበት ሰዓት ምን እያደረግሽ ነበር ቢባል ገብቼ እንትን ቤት እንትን ክርክር ሲነጋገሩ ሲሰዳደቡ እንትናና እንትና ሲሰዳደቡ ቁጭ ብዬ እያየው ነበር ብላችሁ ትናገሩ ነው ለራሳችሁ? ምንድን ነው? ወይስ ከናካቴው እያሳደድኩ ነበር? ሰላም የሚሉ ሰዎችን በገቡበት ገብቼ እነሱን ስም እየሰጠው እንደዛ እያልኩ እያጠላላው ነበር። ይሄ ነበር ስራዬ ነው የምትሉት? ራስን መፈተሽ ጥሩ ነው። አይ እኛ የሚባል ነገር የለም። እኛ የሚባል ነገር በግልህ ነው ያደረከው፣ በግልሽ ነው እያደረግሽ ያለሽው፣ በግልሽ ነው። ምርጫችሁን እያሳያችሁ ነው ያላችሁት። ዛሬ ምርጫችንን እናስተካክል። በቃ ጦርነት ይብቃ። በሰላማዊ መንገድ ገፍተን ጦርነትን ከዛ ሀገር ላይ እናስወጣለን። ይሄንን ማድረግ የሚችል ሙሉ አቅም ነው ይዘናል። ሙሉ አቅም። ራሳችሁን አታናንቁ፣ አታጣጥሉ። ለክፋት ጊዜ ሲሆን 10ም 20 ብር አዋጣችሁ ሰው የሚገደልበትን መንገድ የምትፈጥሩ ሰዎች ናቸው። ለሰላም ሲሆን እጃችሁ ለምንድን ነው የሚያጣው? በርቱ። እኔ አሁን ብር አልጠየኳችሁ። ብር ስትጠየቁ ሰፍ ብላችሁ ለጉራ ሰጠ እንድትባሉ አለ። እኔ ገንዘብ አልጠየኳችሁ። መዋጮ የለ፣ ጎፋንድሚ የለ። በሐሳብ አብረን እንቁም። ያውም ደግሞ ለምን ኮዝ ሞት እንዲቆም ከህሊና ተወቃሽነት ውጡ። እኔ እየወጣሁ ነው ያለው። ስንት ዘመን አፌን ዘግቼ ቁጭ ብዬ አሁን በቃ ታውቆኛል። ከህሊና ተወቃሽነት እንውጣ። እኔ በዚህ ሰዓት ጦርነት ይቁም ብዬ ነው የምጮኸው። እንዴት ይቁም የሚለውን ፊገር አውት አድርጉ። ማን ምን ያድርግ ምን ይደረግ፣ ጦርነት ይቁም። የኔ ስራ የኔ ድርሻ እንደ ህዝብ ጦርነት ይቁም። ነገ አእምሮዬ አይወቅሰኝም። ነገ ለልጆቼ ብነግር ምንም አላፍርበት። ነገ እንደው ልሞት አልጋ ላይ ተኝቼ እንደው ያጣጣርኩኝ ተከብቤ በቤተሰብ ምን አደረግኩ ህይወቴ ውስጥ ብዬ ሳስብ ካደረግኳቸው ነገሮች ውስጥ የምጸጸትበት ባደረግኩት የምለው ነገር አይሆንም። እዚህ ጋር ነው መቆመው። ነገ ከጦርነት ነፃ ስንሆን የሚገርም ፖለቲካ ይዤላችሁ ልመጣ እችላለሁ። የሚገርም ድርጅት ውስጥ ገብቼ ካድሬ ሆኜ የፈለግኩትን የራሴ ድርጅት ፈጥሬ ምን ችግር የለም። እሱ ኦል ፋን ኤንድ ጌም። ከወደድከኝ ትመርጣለህ፣ ካልወደድከኝ ትተዋለህ። ጉድ። የሚሞት ሰው የለም። አሮጊት እናት አትሰቃየም፣ አትሞትም። ሰው በረሃብ አያልቅም። ሰው ኑሮ አይበላሽም፣ ህይወቱ አይጠፋም። እሱን ማድረግ እንችላለን። የፈለግከውን ፖለቲካ ስም የፈለግነው የምንጫወት ምንወሻሽ ምን ችግር የለው። ስምህን ባጠፋው ምን ብል ፕሮፓጋንዳ ብሰራብህ ደስ ይላል። በቃ ያምራል። ያን ለምን ደም የለም ከላይ ወል አሁን ደም በተቀባ ፖለቲካ ውስጥ እንዴት ነው ፒፒ መሆነው? እንዴት ነው ኦላም መሆነው? እንዴት ነው ብልጽግና? እንዴት ነው ካፋው? እንዴት ነው ምንስ መሆነው? አይቻልም። ከባድ ነው። ይሄ ጊዜው ደም ይቁም የሚባልበት ሰዓት። አይ ደምማ ጥሩ ነው ለፖለቲካ ያስኬዳል የምትሉ ሰዎች ናቸው ብዙዎቻችሁ። ይሄንን ሀቁን ተነጋግረን ከዛ በኋላ ነው አትሊስት የምንታረቅበት መንገድ እንችላለን። መንግስት እኮ እንደዛ አድርጎ ምንድነው? አንተ ምን እያረክ ነው? እኔ ያዘልኩት ጠመንጃ እኮ እንትን ነው የሚረጨው፣ ወተት ነው የሚረጨው። አንተ ጠመንጃ ትይዛለህ፣ ለመንግስትም ጥሩ እድል ትከፍትለታለህ። አንተን ጠመንጃ ያለበት አካባቢ ላይ ያረግፈዋል። እሱ ደግሞ ቦምቡን ጥይቱ ምን፣ አንተም ደግሞ ባገኘኸው ቦታ ላይ ሄደህ እሱን ትገላለህ። በአንተ ስም ደግሞ የአንተን ምልክት የአንተን ስም ይዞ ደግሞ 10-20 ሆኖ እየተደራጀ ከሌላ ከግብጽ ከምናምን ብር ተሰጥቶት ጠላት ሆኖ መጥቶ ደግሞ እዛ ኬላ ሰርቶ ህዝባችንን እየዘረፈ ሴቶች ልጆቻችንን የህፃናት ልጆች ጭምር እየደፈረ ይኖራል። ለምን? አንተ አለህለት ለሰላም ግድ የሌለ የተሰፋህበት የፖለቲካ እሳቤ ሰላምን ቀድሞ የሚታይ ወይ ጦረኛ ሆነህ ጎርደክ ማትዋጋ እዚህ ቁጭ ብለህ ጦር በመስበክ ብቻ
ሰላምን ማስቀደና ቀጣን ታለህለት ይኖራል። ዘርፎ ደፍሮ የፈለገው የማንንም ከብት ወስዶ መንግስትም የፈለገው ቦታ ላይ አርከፍክፎበት ጥይቱን ከነምነው ይኖራል። አንተ አለህለት እና ከዛ ውጡ ነው። አይ አንወጣም ካላችሁ ወደ ውርድ ከራ እየተናገርኩኝ ቀጥላለሁ። በእኔ ላይ የሚደረግ ማንኛውም አይነት ዘመቻ፣ ስድብ ምናምን ኦልሬዲ እስካሁን ያላወቃችሁኝ ሰዎች ካላችሁ አልሰማም። ጥጥ ነው ይሄኛው፣ ኢርባድ ነው ይሄኛው፣ ጥጥ ነው። አልሰማችሁም። ይሄ እውነት እንደሆነ አውቃለሁ። አይ እውነት አይደለም ስህተት ነው የምትሉኝ ካላችሁ ኑና እንነጋገር። ግን እውነት ነው፣ ጥርት ኩልል ያለ እውነት ነው ይዤ ያለሁትና በዚህ እውነት ላይ አብረን እንቁም ነው የምላችሁ። ነገ ሰፋ ያለ ሩም አደርጋለሁ። እነኚህኑ ነገሮች ለመናገር ነው የመጣሁት። ነገና ከነገ ወዲያ ስራም እንትን አይደለም፣ ኦፍ ነኝ። ጊዜ ወስጄ በሰፊው የምንወያይበት ከተለያዩ ፖለቲካ ሀሳብ ካላቸው ሰዎች ጋር ተገናኝተን ይሄ ነው ዋር የሚባለው ነገር ችግር አለበት ወይ? ምንድነው መደረግ ያለበት? የሚቀድመው ነገር አለ ወይ? መጀመሪያ እንትን ያርግ ወይ የምትሉት ሀሳባችሁን በእውነት በግልጽነት እንነጋገር፣ እንፈታሽ። ማይሆን ከሆነ እኔ ሰስፔንድ አደርጋለሁ ይሄንን ዘመቻ። የሚሆን ከሆነ ደግሞ አብረን የምንቆምበት መንገድ እናበጃለን። ከሁሉም ፖለቲካ ላሉ ሰዎች ኦፖርቹኒቲ ይሰጣለሁ። ካልመጡ ግን ስቲል ስለ ሁሉም ፖለቲካ የምናወራበት እድል ይኖረናል። ከዛ ባለፈ ሌሎች ነገሮችንም ስለ ተቋማት የምናነሳበት ነገር አለ። መከላከያ ካለባቸው አንዳንድ ቦታዎች ዊዝድሮ ማድረግ ይኖርበታል ወይስ አይኖርበትም? ኦልሬዲ ራሱን የተስተካከለ ነገር አለ የሚል ነገር ሰሞኑን ተነስቶ እየተወራ ያለ በውስጥ በኩል እሱን እንነጋገራለን። ሌሎች ነገሮችን ሀት የሆኑ ቶፒኮችን እንነጋገራለን። ተከታታይ 2 ቀን ገባለሁ። ኖርማሊ እንደዛ አላደርግም፣ ረጅም ሰዓት ነው የሚኖረን። ለዛሬ ግን ነገና ከነገ ወዲያ ከሚደረጉ ነፃ ሀሳቦች እና የፖለቲካ ውይይቶች ባለፈ ቻሌንጅ ላደርጋችሁ ነው የመጣሁት። ዛሬ አይኖራፍ ሆኜ እንደተናገርኩ ግን ኦኬ ቻሌንጅ ላደርጋችሁ ነው የመጣሁት። ቢኮዝ ራስን ማየት ያስፈልጋል እና የት እንደቆማችሁ የማን ፎሎወር እንደሆናችሁ የማንን ቤት እንደምታሞቁ እሱ ማንነታችን ነውና ከዛ ውስጥ መውጣት እንድንችል እሱን እንድንፈታተሽ ነው የመጣሁት። እሱን ማየት አለብን። ቢኮዝ እኔም ራሴ ድሮ እንግዲህ እኔ ብቀንስ ምን ልዩነት ያመጣል አለ 1000 ሰው ያለበት ቤት ውስጥ 700 ሰው ያለበት ቤት ውስጥ እኔ አላይም ብዬ ቦታ ምን ልዩነት ያመጣል እላለሁ። ኖ ለእኔ የሚሰማኝ ስሜት አለ። አድርጌው ነው ያየሁት። አንፎሎ አድርጌው ትቼ ወጥቼ እዩትና ሞክሩትና እዩት። በእውነት ነው ብላችሁ በጣም ከከፋችሁ የቀረባችሁ ነገር ካለ ትመለሳላችሁ። ሞክሩት እስቲ፣ ዝጉ፣ አንፎሎ ዝጉና ምን አድርጉና ውጡና ምን እንደሚሰማችሁ አእምሯችሁ ላይ የሚሰማ ስሜት አለው። ራሱ ውሳኔያችሁ ትክክል ሲሆን የሚሰማ ስሜት አለ አይደል? ታውቁታላችሁ። እንደዛ አድርጉ። ለዛ ማድረግ ከቻላችሁ ድምጾቹ ይስተካከላል። እዛ ካልሄዳችሁ by the immediate law of displacement የምትሄዱበት ቦታ የተሻለው ነገር እያደገ ይመጣል። ሞር ህዝቦች መከባበር፣ ሞር መደማመጥ ላይ ተመሰረተ አዲስ ነገር መማር፣ ወደ አዲስ አቅጣጫ የመሄድ የተሻለ ነገር ለህዝብ የመፈጠር ነገር እያደገ ይመጣል። አሉ እኮ ሰዎች፣ አለ እኮ ሚዲያ። እናንተ ራሳችሁ እኮ እንደዛ ሰዎች ናቸው ብዙዎቻችሁ። ግን ቦታ የለም ለእናንተ አሁን የለም። ለምን? እናንተ ማገዶ ሆናችኋል። ከናንተ የሚያንስን ነገር በማጉላት ላይ ቢዚ ናችሁ። አንቺ ብትናገሪ አንቺ የምታስቢው አንተ የምታስበውን ነገር የሚያክል ነገር የሚናገሩ ሰዎች ሳትመጥኑ ከናንተ ያነሰ ነገር ከሚናገሩ ሰዎች ስር ቁጭ ብላችሁ ነው ያላችሁት። ፎሎ እያደረጋችኋቸው ስራቸው ሄዳችሁ ቁጭ ነው የምትሉት። ሰው ለአንቺ ቦታው አይከፈትማ፣ ለአንተ ቦታው አይከፈትማ። ለእንዳንተ አይነት ሰው ቦታ የለንም። በገዛ እርስ በርሳችን ተተባትበን እና ከዛ ውስጥ እንድትወጡ ፈልጋለሁ። እኔ ሚዲያውን ነፃ እንዲወጣ ፈልጋለሁ። ቢኮዝ ይሄ ፓወርፉል ቦታ ነው። ሚዲያው ፓወርፉል ቦታ እና ትዊተር ላይ ያላችሁ ሰዎች አያና ፈይሳ ነው አንድ ላይ ሄዳችሁ ኖዋር የሚለውን ሼር ማድረግ ትችላላችሁ። ትናንትና ከኢጋድ ሪፖስት አድርጌያለሁ። እንደዛ አደርጋለሁ። ተጠቅሜ አላውቅም። ትዊተር ኤክስን ዝም ብዬ ነው ማይበት እንጂ for the first time ስንት ዓመት 7 ዓመት የነበረ ትዊተር ነውና ዛሬ ለመጀመሪያ ጊዜ ጥቅም ላይ ትናንትና እንደዚህ ከሳንቶ ደውሏል። I'm going to start doing that። ትዊተር ላይ ዘመቻ እናደርጋለን። በሄድንበት ቦታ ሁሉ ድምጽ እንሆናለን። ይቁምልን ጦርነት። ኢጋዶችንም ያልኩት እንደዛ ነው። ፋሲሊቴተር ከመሆን ውጡና ፕሬሸር አድርጉልን። ዩናይትድ ኔሽንስ ሁሉንም እንደዛ ነው የምንለው። አይ አትጠብቋቸው፣ ግፉልን፣ ወደ ሰላም እንዲሄዱ ግፉልን፣ ፕሬሸር አድርጉልን፣ መንግስትን ግፉልን፣ ሌሎቹንም አካላት ግፉልን፣ ይውጡ ከመተኳኮስ፣ ህዝባችን አይሙት።
አንድ ሴት ለምን ትሞታለች? አንድ ወንድ ለምን ይሞት? አንድ ህፃን ለምን ይሞትብኛል? የኔ እኮ ነው እውነት። እኔ ጠፍጥፌ ልሰራው ማልችለው እኮ ነው እየሞተብኝ ያለው። አማራ ክልል ላይ፣ ኦሮሚያ ውስጥ በተለያየ ቦታ እየሞተብን ያለውና ይብቃን እስቲ። እኔ ትግራይ ከተፈጠረው ነገር በኋላ መማር ሲያቅተን እሱ ላይ ተመስርተን መስራት ሲያቅተን በጣም ውድቀት ነው ለኛ፣ በጣም ውድቀት ነው። ያ የመጨረሻው ራክ ነበር መሆን ያለበት ለኛ ሀገር፣ ለዛ አካባቢ፣ ለቀጠናው አጠቃላይ። ግን we're not stopping እና አትሊስት እዚህ አቅጣጫ ላይ አብራችሁ መቆም እንደምትችሉ ተስፋ አደርጋለሁ። ልባችሁ ይመሰክራል። ነገ ደግሞ ነፍሳችሁ your eternal soul will testify upon you። እመኑ፣ በክርስትናም በሙስሊም በምንም ሃይማኖት ነፍሳችሁ ትመሰክርባችኋለች። አብረን ምን ያለ ነው፣ ብዙዎቹ አብረውኝ ነው ያሉት። ዛሬም የጦርነትና የብጥብጥ መንገድ ብቻ ነው የሚሻለን። ይሄ ሰውዬ ሰላም ይዞ መጣ፣ ይሄ ሰውዬ ስለ ሰላም አወራ ብላችሁ ውስጣችሁ ጥላቻ የሚሰማችሁ ፈትሹ ራሳችሁን። there is something wrong። እውነቴን ነው የምላችሁ፣ there is something wrong። ሁሉንም ተጫኑ። የመንግስት አካል፣ መንግስት ደጋፊ፣ የፒፒ ደጋፊ የሆናችሁ ሰዎች መንግስት ላይ በፍጹም ተመልሰህ ድርድር ውስጥ ቶሎ ብለህ ወደ ድርድር ግባ። ቶሎ ብል ተብሎ መከላከያ ከእንደዚህ አካባቢዎች ተመልሶ ድንበርን ወደሚጠብቅበት፣ ጦርነት የሚያስነሱ ነገሮች በሰላም የሚፈቱበት ይግቡልን ብላችሁ መፍትሄ አፈላልጉልን ብላችሁ ጎትጉቱ። መንግስት በፋኖን ወይም ደግሞ የታጠቁ የአማራ ክልል አካባቢ የምትደግፉ ሰዎች ጎትጉቱ። ፖለቲካ ውስጥ ይሄን አንቀሳቅሱ። ለምንድን ነው የማይነጋገሩት? ለምንድን ነው የማይመካከሩት? እውነታቸውን ነው ብላችሁ አሁን እኮ እያጥላላችሁ ነው። ምክክር ሲባል ገና እንዴ በእኛ ስም ሊደራደር ነው፣ በእኛ ስም ሊደራደር። ሁለተኛ ዙር ኦላ የተደረገው ውይይት ተባል፣ ተመለሱልን፣ ሶስተኛውን ቶሎ ብላችሁ ፍቱልን፣ አንፈልግም ጦርነት። ይሄ ነው ከህዝብ የሚጠበቀውና እዚህ ቦታ ላይ እንገናኛለን ብዬ አስባለሁ፣ ተስፋ አደርጋለሁ። በደንብ ተነጋግረን ደግሞ ነገ ብዙ ነገሮች እናፍረጠርጣለን። ሌሎች ታፒኮችንም ፍሪ አጀንዳዎችን እናነሳለን። በዛ ደረጃ ነው የምንነጋገረው። ዛሬ ያው ሰበካ ጉባኤ ነው፣ ቃለ ሕይወት ያሰማልን ብላችሁ መሄድ ነው። ተገናኝተን ሰው አስገብቼ ለመነጋገር ነገ ሰፊ ነው። አንደኛ፣ ሁለተኛ ሮቴት ነው የማደርገው እንዳልኳችሁ። ውሃይን ይዤ መጥቼ በስነስርዓት ቀስ እያለን ሞር እንደዚህ ፕሬዘንቴሽናል ከሆነው ውስጥ ወጥተን ሞር ዲስከሽን የምናደርግበት 2 ወይ 3 ሰዎች 4 ሰዎች ስቴጅ ይዘው ብዙ ሰዓት የሚቆዩበት ሳይሆን ከሁሉም ሰው ጋር አይዲያ እየተነጋገርን ዳይጀስት እያደረግን ከተማመን እየተማመንን ካልተማመን አለመተማመናችን ላይ እየተማመንን የምንሄድበት ሰፋ ያለ ብዙ ሰው የሚገባና የሚወጣበት ረጅም ጊዜ የምናሳልፍበት እንደዛ አይነት ሩሞች ነው የሚሆኑት። 2 ቀን ተከታታይ እንደዛ አይነት ነገር እናደርጋለን። እሱንም ላሳውቃችሁ ብዬ ነው። በጊዜ ነው ደግሞ የምንጀምረው። በተለይ አገር ቤት ላሉ ሰዎች እንዳይመሽባቸው በፌስቡክም ላይ አስቀምጣለሁኝ። early ነው የምንጀምረው። early ማለት somewhere around 11:30 to 12 አካባቢ፣ ያው ማታ ነው የሚሆነው ግን በጣም አይመሽም እና እንደዛ አድርገን እንጀምራለን። አንደኛው ሩም የሚሆነው በአፋን ኦሮሞ ነው፣ እሱንም አሳውቃለሁ። ሌላኛው ሩም በአማርኛ ነው የሚሆነው። አገር አቀፍ ታፒኮችን የምንነጋገርበትን እንደ ሁልጊዜውም በአማርኛ ነው የምናደርገው። ዛሬም እንደዛ ነው። ግን የኦሮሞ ፖለቲካል ኢንተርናል የሆኑ የፖለቲካል ኢሹዎች እና ኦሮሞን የሚመለከት ነገሮች በአፋን ኦሮሞ ነው የምናደርገው። ጥሩም ኦፖርቹኒቲ ነው ለእኛ በቋንቋ ምንም ኤክስፒሪየንሱ ለሌላቸው ሰዎች ጥሩ እድል ይሰጣልና በአፋን ኦሮሞ የምንወያይበት ሩም ይሆናል እና ሰሞኑን በደንብ ታዩኛላችሁ። 1-2 ቀን ለላችሁ ነው። 1 ሰዓት ያህል ብቻ ወስጄ ነው የመጣሁት ይሄንን ለማሳወቅ። ይሄን ቻሌንጅ ያደረኳችሁንም ነገር ቻሌንጅ ለማድረግ ነው። ነገር ሩም ውስጥ የሚገቡ ሰዎችም ታችም የሚሆኑ ሰዎችን እጠይቃለሁ፣ ቼክ አደርጋለሁ። እስቲ ማንን አንፎሎ አደረግ የሚል ነገር ይኖራል። የትኛው ነው በጣም ቶክሲክ የሆነ አይጠቅመኝም፣ ለሀገሬም ለምንም አይጠቅምም የምለው ፎሎ ከማድረጋቸው ውስጥ አንድ አካውንት በሰላም ተሰናብቻለሁ። አይሞትም እኮ ሰውዬው ይኖራል። እኔ ነኝ መከተል ማቆሙ፣ ከስሩ መሄድ አቁም ያለውኝ። እስቲ ከሞትኩ አየዋለሁ ብላችሁ የምትነግሩኝ ይኖራል። የሚገቡ ሰዎችን ጠይቃለሁ። ያደረግከው አለ ወይ? ካላደረግክ ደግሞ ተስማምቶሃል ወይ? ፎሎ ደኸው ሀሳቡን እየደገፍከው ከአንተ የተሻለ ነው ወይስ ምን እያገኘህበት ነው የሚለውንም እንፈታተሻለን። ትምህርትም ትወስዱበታላችሁ። ይሄን ፈርቶም እጅ የሚያወጣ ሰው ሊያንስ ይችላል ነገና ግን ጥሩ ነው። ቻሌንጅ እንደራረጋለን። ቢኮዝ ወይ አሳምኑኝና እኔ አደርገዋለሁ።
ተመልሼ እነዛን ሰዎች ፎሎ አደርጋለሁ እንጂ ቁጭ ብዬ አዳምጣለሁ በደንብ ካሳመናችሁ። እኔ ካሳመንኳችሁ ደግሞ እናንተ ትቀይራላችሁ። አቅጣጫችንን ካልቀየርን ነገሮች አይቀየሩምና እዛ አይነት ነገር ውስጥ የምንገባበት ጊዜ ይኖራል። በጣም አመሰግናችኋለሁ መታችሁ እዚህ ሀሳባችሁን። ነገም ደግሞ ተገኙ። ነገ እንግዲህ ከዚህ 2 ሰዓት ቀደም ብሎ ነው የምጀምረው። 12 አካባቢ ጀምራለሁ። ረዘም ያለ ሰዓት ከተለመደው በተለየ ሁኔታ ረዘም ያለ ሰዓት አብረን እናሳልፋለን ብዬ አስባለሁ። ነገ እንገናኝ፣ እናወራለን እና 2 ሴፐሬት ሩሞች ነው የሚሆኑት። አንደኛው የአፋን ኦሮሞ ሩም ነው፣ እሱኛው አጠር ይላል። ያው ሰብሰብ ያለም የኛም ስለሆነ ብዙ እንትን አይልም። ሀገር አቀፍ የሆነውን ነገር ግን ሞር መወያየት ስለምፈልግ ማውቃቸውንም ልጆች ጋብዛለሁ። እናንተም የምትጋብዟቸው አይመጡም። አንዳንዶቹ አሁን በጣም ብዙ ሰው የሚወዳቸውና የሚከተላቸውን መተው ከኔ ጋር መነጋገር በሐሳብም እንደው ትንሽ ሻል ያለ ነገር መነጋገር የሚችሉ ምላቸውን ቢመጡ ጥሩ ነበር። አንዳንዶቹ አይወዱም እንደዚህ ነው መተው በዚህ ደረጃ ቻሌንጅ መደራረጉ ትንሽ ኢሜጃቸው ላይ ኢፌክት ሊኖረው ስለሚችል እረዳቸዋለሁ። ግን የሚችሉ ሰዎች ገብተው እንነጋገራለን ብዬ አስባለሁ። መልካም ቀን ይሁንላችሁ። በጣም ደግሞ ትንሽ ወረፍ አድርጊያችሁ ከሆነ ጠንከር ያለ ንግግር ከተናገርኳችሁ ይቅርታ አድርጉልኝ። ግን እውነትን ነው የነገርኳችሁ። በተቻለኝ መጠን በፍቅርም ነው ለነግራችሁ መሞክረው። ወዳችኋለሁ።